እሺ ውዶቼ አጋጣሚ የሰው ቤት አይደል መቼስ ሴትዮ የመጣ አቋርጣኝ ማለት ነው። እና እንደዛ ነው አቋርጣኝ። እንግዲህ እንደዛ ነው ውዶቼ። ሴትዮ ድንገት መጣኝ ማለት ነው። ያስፋት ነው ደግሞ ታውቃላችሁ ከባድ ነው አይደለ? ስለዚህ እንግዲህ የሰው ቤት እንደልታረግ ማለት ቶሎ ብዬ ሰጥተት ማለት ነው። ከዛ ነጭ ሽንኩርት አረጋለሁ ማለት ነው። እኔ ጊዜ ማንከፍ ነው ነጭ ሽንኩርት ማረግበት ነው። ብዙ ነጭ ሽንኩርት ነው ማረገው ማለት ነው። እና ነጭ ሽንኩርት ብቻ አይደለም በነገራችን ላይ ነጭ ሽንኩርት ብቻ አይደለም። ይሄ ነጭ ሽንኩርት ብቻ አይደለም። ዝንጅብል አለ ሁሉ ነገር የተቀመመ ነው ማለት ነው። ይሄንን አድርጌያለሁ ማለት ነው። አሁን ይሄ የሎሚ የቃሪያ ምናምን ቀለቀሉ ነው ይዘለካላት ማለት ነው። ሁሉም ነገር አለው ግን ደረቅ ነው የተፈጨ ደረቅ ነው። እንዲያስፋት የታላረበች ማለት ነው። እና ይሄ ነው አሁን እንግዲህ ጨርሻለሁ። ይሄ ራሱ እንደታባት እንግዲህ ይሄን እንደዛ አድርጌ ነው የምሰራው ማለት ነው። አሁን ሳልሳ አሳያችኋለሁ የኔ ወዶች። ሳልሳ የማሳያችሁ ይሆናል ማለት ነው። ግማሹን ነው የማደርገው ይሄንን ሳልሳ ማለት ነው። ሳልሳውን ሙሉ በሙሉ አልጠቀመውም ማለት ነው። በጣም ብዙ ምሳሌ የሆነ ነው እንጂ ሳልሳው ራሱ አሁን እንዲያጠለሽባችሁ እና ራሱ ሽጣችሁ አውላችሁ እና ሳልሳ አለ ማለት ነው። እና እንደዛ ነው እያሳየኋችሁ ነው። እና እንደዚህ ነው የምጠቀመው ማለት ነው። 3 ፍሬ ስንት ማለት ነው? 6 ሀጣ 2 ነው የሚይዘው። ስለዚህ ውስጥ ላይ 6 ሀባ ማጂ እጠቀማለሁ ማለት ነው። ማጂ እንደዚህ የማደርገው ብዙ ነው የምሰራው፣ ትንሽ አይደለም ማለት ነው። ለዛ ነው እና ብዙ ስለሆነ ነው የምሰራው ማለት ነው። በታታሪ ቤተሰቦች ሲጀመር ማጂ ይወዳሉ የኔ ሰዎች ማለት ነው። ማጂ በቃ ተጣላለ ያኔ ደስ አይላቸውም ማለት ነው። እና ይወዳሉ ያኔ እንደዚህ ቤቱ ነው። ጭራሹ ነው ማጂ የማይወድም አለ። ማጂ ደግሞ በትንሹ የሚጠቀምም አለ። እና እንደዚህ ይለያያል ማለት ነው። አሁን እንግዲህ ይሄ የሩዝ ምስር ነው። የምስር ሩዝ ይባላል። እሱ ነው ግን ችግር የለም እና ውዶቼ ይህንን ይመስላል። በነገራችን ላይ ያው እንግዲህ እናንተ አግዙኝ፣ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ
ለምትች እንግዲህ እናንተ ሻይ ሁሉንም ነገር እኔ ስለዚህ ያላችሁ የማወራው እራሱ ይጠፋብኛል። አዲስ ከመሆኔ የተነሳ ማለት ነው። አዲስ ከመሆኔ የተነሳ የማወራው እራሱ እየጠፋብኝ ነው ማለት ነው። እና ይቅርታችሁንና እንግዲህ ኮሜንታችሁን እጠብቃለሁ እና ጥሩ ጥሩ ኮሜንት እንድትጽፉልኝ እፈልጋለሁ። የሚያበረታታኝ ማለት ነው። በነገራችን ላይ እኔ ይህንን ነው የማደርገው። ወጥ ብዙ ነው ይሄ በጣም ሲበዛ ብዙ ነው፣ ግን ሩዙም ብዙ ነው። ይህንን አደርጋለሁ ማለት ነው። ይሄ እንግዲህ አደርግና በስል በጣም መብሰል አይጠበቅበትም እና በጣም መብሰል አይጠበቅበትም ማለት ነው። እና እንደዚህ ነው በጣም ከዚህ በኋላ ዘይት ዘይቱን ይገባል። የሰራውን ይገባል ይገባል። ጋዙን ቀነስ ታደርጋላችሁ ማለት ነው። እዛ ታጠናክራላችሁ እንደዚህ ማለት ነው። እንደዚህ አድርጋችሁ ታጠናክራላችሁ ማለት ነው። አሁን የማደርገውን ያክል ላሳያችሁ። ይሄ ሰውን እያየሁ ጨምረው እያያችሁ መጨመር ትችላላችሁ። እያያችሁ መጨመር ትችላላችሁ ማለት ነው። እያያችሁ መጨመር ትችላላችሁ ማለት ነው። ሽንኩርት ላይ እያያችሁ መጨመር እና እንደዚህ ይፈልጋል። ትንሽ ተጨማሪ ትንሽ ይፈልጋል። ይሄ ኮምጠጥ ጣዕም ይሰጣል ማለት ነው። ኮምጠጥ የሚል ጣዕም ይሰጣል ማለት ነው። ለዛ ነው ኮምጠጥ የሚል ጣዕም ይሰጠዋል። ምክንያቱም ከዛ ይህንን ጥብስ አረጋለሁ ማለት ነው።
ነው እና አሳያችኋለሁ መጨረሻ ላይ እንዴት እንደሆነ ማለት ነው። አሳያችኋለሁ መጨረሻ ላይ እንዴት እንደሆነ አሳያችኋለሁ ማለት ነው። እና ይሄን ይመስላል ማለት ነው። ላይክ ሼር ማድረጋችሁ እንዳትረሱ፣ ኮሜንት መጻፋችሁ እንዳትረሱ። ኮሜንት አድርጉልኝ፣ አበረታቱኝ። አዲስ ጀማሪ ነኝ፣ ግን ብዙ ጥሩ ነገሮችን እሰራለሁ፣ አመጣላችኋለሁ። አብረን እንማማራለን። እኔ ከእናንተ እናንተ ከእኔ አብረን እንማማራለን። እና እንድታበረታቱኝ እፈልጋለሁ ማለት ነው ውዶችዬ፣ እንድታበረታቱኝ እፈልጋለሁ። አሁን ያ የቀድሞ ቅጠል በዛ የሞላው ቅጠል የት እንደገባ ልነግራችሁ አልችልም። እውነት ግባሽን ያጣል። እና ድራሽን የጠፋ ውዶቼ። አሁን እንግዲህ ይሄ ብዙ መብሰል ስለማይጠበቅበት ማለት ነው ድርስ ረመሆኑን አረጋለሁ። ገንፍ ይጨምራል፣ እሱም በጣም በብዛት ይፈልጋል እና ይሄን ሁሉ አድርጌያለሁ እና ሁላችሁም በጣም እያላችሁበት አላህ እንዲጠብቃችሁ የዘወትር ዱዓዬ ነው። እኔንም እናንተንም አላህ ይጠብቀን ማለት ነው። እኔንም እናንተንም ይጠብቀን። እንግዲህ እግዚአብሔር ልጆች ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። ኮሜንት ጻፉልኝ፣ ኮሜንት ላይ ጻፉልኝ ልጆች፣ ጻፉልኝ፣ ኮሜንት ጻፉልኝ፣ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ፣ በረታቱኝ ማለት ነው። የእናንተ እና ሲያልቅ አሁን እንዴት እንደሆነ ላሳያችሁ ማለት ነው። በነገራችን ላይ እንደዚህ ነው የሆነ ማለት ነው። አሁን እንደዚህ ሆኗል ማለት ነው። ቅጠል የበዛበት ቅጠሉ በርከት ሲል ጥፍጥና ይሰጠዋል። በጣም ነው የሚጣፍጠው ማለት ነው። በተለይ 3 አይነት ቅጠሎች ናቸው እና እነሱ እንትን እንዲል ፈልጋለሁ ማለት ነው። እና ይሄን ይመስላል ወደች። ለማንኛውም አሁን ጋዝ ይጠፋል፣ ይበርዳል ማለት ነው። ሲበርድ ይሄን እንግዲህ ውስጥ መሰላችሁ እንከተው አሁን አሳያችኋለሁ ማለት ነው። አሳያችኋለሁ እና ድንች የማለ ማለት ነው። እና ይሄ ነው ማለት ነው ወዶች የሚደረግ እዚህ ውስጥ ነው አሁን የምንከተው ማለት ነው።